በጣም ነው ስለ ከፋኝ ሲከፋው ደግሞ ከማዶት ጋር ተገናኘን። የሰራውላትን ኬክ በጣም ነው ወደደችው። አበቦች እንዴት እንደሚያማምሩ ታውቃላችሁ። እየደወላችሁ እዘዙ። ከዛ ደግሞ ለሕክምና ወደ ሌላ ሀገር ልትሄድ ስለሆነ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት? ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ። እነን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ካሁን በኋላ ያለው ነገር ለሱ ቀላል። ይሄ ትኩረት የሚፈልግ ነው። አሁንም በካንሰር ህክምና እያንዳንዱ ቀን ዛሬ ይሻላት ከነገ መቼ የሚባል ጊዜ የለውም። ዛሬ ለማን ኬክ እንደምሰራ ታውቃላችሁ? ለማዕዶት ትናንት ጽፌላት ነበርና ምን ይዤልሽ ልምጣ ደግሞ ስላት አንቺ ምሳሌ ኬክ አለች እና ቆንጆ ተቆራጭ ኬክ ሰራላታለሁና ዛሬ እሷ ጋር እንሄዳለን። ከማዶት ጋር ተገናኘን። የሰራውላትን ኬክ በጣም ነው ወደደችው። ጥሩ ጊዜ አሳለፍን። በጣም ወርቅ ናት። በዛ ላይ በአካል እንዴት እንደምታምር ደግሞ የምትሰራቸው አበቦች እንዴት እንደሚያማምሩ ታውቃላችሁ። እየደወላችሁ እዘዙ። ከዛ ደግሞ ለሕክምና ወደ ሌላ ሀገር ልትሄድ ስለሆነ በጸሎታችሁ አስቧት። የቀረውን ቪዲዮ ደግሞ ተጋበዙ። El sole